አስደስታት። ያ ችግር አለ አንተ የእንተ ነገር ላይ ችግር አለ። ዛሬ መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፍቃድ ጠይቅ። ስንት ደቂቃ ልጨምርልኝ? 20 ደቂቃ ነገር ስንት ደቂቃ ልጨምር? 30 ደቂቃ 30 ደቂቃ በቂ ነው። ዛሬ በጌታ በኢየሱስ ስም ስልጣን ኤው 30 ደቂቃ ልጨምር። እሷም ተስማማለች። ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። እኔ አንቺ ቢያረጋኝ 2 ሰዓት ብዬ ጉዱ ላይ ሆነበር። ስንት ደቂቃ ልጨምርልህ? እዛ ጉዳዩ ላይ ቆን ፐርፎርማንሱ ዋጀቀ ነው የምትለው እሷ። እንዳስተላለፉ ዋጀቀ ካለ ሰከንድ ላይ እኮ ነው የተባልከው። ሰከንድ ነበር የምትቆየው ማለት ነው። እኔ ልቆይስ እንደው ወይዲ። ስለዚህ ተጨምሮልሃል ተብሎ ኢየሱስ ያንተን የእንትን የአልጋ ፐርፎርማንስ ለመጨመር ያው ተዘጋጅቶ በኤጀንቱ በኩል አስጨመረልህ አንተ ነው። አሁን ይሄ ከቲያትርነቱ አስቀያሚ ቲያትር፣ ከድፍረቱ ከባድ ድፍረት፣ ትልቅ ዳይቲን ትልቅ ሰው እንደው እንትን የሚልበትን ነገር እንደው መድፈር፣ ካንተ ካስጠላዩ ሰውዬና ሚስቱ ጀዝባነት ደግሞ የሚበልጥ ነገር የለም። ምንድናችሁ አንቺ እንዴ? 30 ደቂቃ ሰከንዶች ከነበረ 30 ደቂቃ መጠየቅሽ ፌር አይደለም። እንደ ሰውም ሳይሆን ልገዩ ነው ሰውየው። ይሄ ሆነ በቃ ጥሎት ይሄ እኮ ነው በቃ እኔ ግርም እኮ ቢለኝ እኮ ነው ለይተን ብናቀውስ የፈጣሪ ስልጣን ይሄ ነው። የሰው ልጅ ስልጣን ይሄ ነው። የሰው ልጅ ስልጣን ጥሮ ግሮ ለፍቶ መብላት፣ ገንዘብ ማግኘት፣ ደሞዝ ማግኘት፣ ከፈለገ በአሞሌ ጨው ቢለዋወጥም ኮሪ ማግኘት፣ ገንዘቡም ይለያያል። የኢትዮጵያ ብር እንትን ፐርፕል ከለር ዶላር፣ ነጫጭባ ከለር እንትን ዩሮ ሰው ነው የሚያሳትመው። ይሄን አርጎ ምድራዊ ህይወት ነው እንደዚህ አርጎ በዚህ ገብቶ ልተነጣጥቆ ምን ብሎ ተምሮ ተመርቆ ይሄን ሁሉ ሄዶ ከዛ እንደዚህ እያለ እየኖረ እያለ ደግሞ መጸለይ፣ ለሰው ጥሩ ማድረግ፣ ፈጣሪን ማመስገን፣ በጣም ትሁት መሆን፣ ልብ ንጹህ መሆን ምናምን ይሄ ደግሞ ፈጣሪያዊ ነገር ነው። መሰረታዊ ነው። ይሄ ምንም ሰባኪ ምንም ሳሉን እንደው በቅጡ የረባ ማኝ ራሱ ሳሉን እንደው ቤዚክ ሆኜ ራሱ ይሄ መሰረታዊ ነገር ነው። እግዚአብሔር የማያገባው ነገር አለ። ያንተ ብር አያገባው። ብር ፋይናንስ ልከፈትልህ ልዝጋልህ ካዝና አያገባውም። ስለ ኢትዮጵያ ብር አያገባውም። ስለ ካናዳ ዶላር አያገባውም። ስለ ዩሮ አያገባውም። ስለ ቻይና ዩዋን አያገባውም። እኛንን አታትመን የፈጠርነው ከጨው ዘመን ተነስተን አሁን የመጣነው እሱን አሁን ቁጥሩ ገባልኝ። እሱ ሌላ ታሪክ እግዚአብሔርና ማነካካት። ያንተ ያልጋ ታሪክ የኔ ጌታ ችግር ካለብህ ሐኪም ምግብህን አስተካክል፣ አእምሮን ቀይር። የሌለው መቼም ማንም አያበቅልም። ግን እያለ መቼም እኔ አልገባም ዝርዝር ውስጥ በቃ ስንቱ ገባለሁ። ግን በቃ ካልሆነልህ ይጨከናል። እንደዚህ ካልሆነልህ ተብሎ አሁን ካልሆነልህ ተወው አይባል። በቃ ሞክር፣ በቃ በራስህ መንገድ ሞክር። እግዚአብሔርን አታነካኩ። እንደዚህ አይነት የማይመለከተው ሰውኛ ነገር ውስጥ መንፈሳችሁን እና ቅንነታችሁን ልባችሁ ይዞ የምትሄደው ነው። አሁን የተጸለየውን ፓርቲ ይዞ ትሄዳለህ ወደ ሰማይ። ፋይናንስን ገንዘብን ይዘው ትሄዳለህ። በዚህ ደረጃ ሰው እንዴት ማመዛዘን ያቅተዋል? እንደዚህ አይነት ቦታ ሄደው ለማየውን ነገር ጸልዩልኝ ሲል ጸላዩስ እሺ፣ ያው አሚን የሆነ ነገር የሚሸጥ ከሆነ ፖቴንሻሊ ደንበኛ የሆነ ከመጣ ቀላል ይሸጥላል። ግጥም አድርጌ ነው ይሸጥልህ። ሶ ያስኬደዋል። ስራ ከመጣ ያው ገበያ ያገፋል። ሳምሃው ግን ምንድን ነው የምታስቡት? የምር ሰዎቹ ሄደው በቃ እንትኑ የሚሰራ this is what your God is for your cash, for your ምናምን not for your spiritual calmness, not for your የአእምሮ ሰላም, not for your eternity ላይ ለምታደርጋቸው ዲዶች ተጽፎም ተነግሮም እየተነገረም እነሱ ኮንሲደር አታደርጋቸው። ዩኒዲም ለእንትን ለፋይናንስ አበዳሪ ተቋም ነው አፈልክም። ዩኒዲም ለእንትን ለአልጋ ውስጥ እንትን why don't you go ሌላ እንትን የሚታኘክ ይስጡ እዛ አሉ። እፈሩ እንጂ እናንተ ስንት ነው የዓለም ሁሉ ማፈሪያ ሆነ ነገር እንደኛ ምን ይላል? ይሄ ለምን አደረግሽ? አንቺ ላይ ቢሆን ነገር ደስ ይልሻል? ለምሳሌ እሱ አንቺን አግብቶሽ ካንቺ ጋር እየኖረ ካንቺ ልጅ ወልዶ አንቺን ቤት አስተኝቶሽ በቤት ቁጭ በይ ብሎሽ ሌላ ሴት ጋር ሄዶ ቢተኛ ደስ ይልሻል? እሱ ደስ አይለኝም። ያንን ነው አንቺ አልሽ። ያ ጥፋቴ ነው አውቃለሁ። ያንንም እገፋው ነበር ብዙ ጊዜ ማለት ነው። አይሆንም ምለው ነበር። እሱ ማቆም አልፈለገም ግንኙነታችንን ማለት ነው። እኔ ደግሞ ያው ውሽምኝነት ተሰማኝ። እንዴት ሁለተኛ ታረጋኛለህ? እኔ አመኘክ ነበር። አልፈልግም። አንደኛ አንተንም አሳስተሃለሁ። ትዳር ይበጠበጣል።
ደስተኛ አይደለሁም። አንቺን እያሰብኩ ነው ምኖረው ኑሮዬ ላይ አንቺ ነው የምትታይ ማለት ምናምን ጀመረ። ያው እኔም ወደዋለሁ ከሱ ውጭ ምንም ማቀው ታሪክ አልነበረ እጅግ በጣም ማለት ነው። እስከ ቅርብ ጊዜ ድረስ እንኳን በቃ ሌላ ሰው ባለምድ ደስ ይለኝ ነበረ። እሱ ነገሬን ጨርሻለሁ ብሎ ቢመጣ ደስ ይለኝ ነበር። እውነቴን ነው የምልክ። ከዛ በጣም በብዙ ትወታ አንዴ ነው ሁለቴ ተገናኝተናል። በሁለተኛው ነው ግንኙነት ፈጽመናል። በአነስተኛ ደሞዝ የምሰራበትን ሰው ቤት አፈላልጋ አገኘችልኝ። በዛ ጊዜ ኑሮ ስለ ጉልበት ስራ እንጂ ስለ ፍቅር ምናምን የሚባሉትን ነገር አላውቅም፣ እውነት ለመናገር ማለት ነው። ከዛ ያው ወንዶች ሁሉንም ባይወክልም እነሱ ናቸው እሱ ነው ወደዚህም ነገር እንድገባ ያደረገኝ። ያው እወድሻለሁ የሚሉትን ቃላቶችን በማቅረብ ምን በማለት ምናምን በጊዜ ቆይታ ደግሞ እኔም ወደሱ በመሳብ ጀመርኩኝ። እወደው ጀመረ፣ ፍቅር ይዘኝ ጀመረ። ከ3-4 አመት በኋላ ማለት ነው። ከዛ ወደ ግንኙነት ገባን። የገባውበትን ጊዜ ባላስታውስም ብቻ ግንኙነት ጀመርን። ከሆነ አመት በኋላ ገና ኤሌመንታሪ ተማሪ ነበርኩኝ። ማራለሁ ምን እላለሁ ቢያንስ ግንኙነት አድርገን እንኳን መከላከያውን የሚያመጣልኝ እሱ ነበር። የእርግዝና መከላከያውን ማለት ነው። ምንም ሙቀቱ አልነበረኝም። ያው እንክብካቤ ሰው ሲያደርግልህ ያስብልኛል ብለህ ታስባለህ። ስለሚያስብልኝ ስለሚወድልኝ ብለህ ትኩረትን ወደዛ ታደርጋለህ። እዛ በጊዜ ቆይታ በጣም ወደው ጀመረ፣ አፈቅረው ጀመረ እና በጣም ከሱ የበለጠ እኔ ሆንኩኝ አፍቃሪው ማለት ነው። የመጀመሪያ ነው። ከሱ በፊት ምንም ማውቀው ታሪክ የለም። ስለ ፍቅር የሚያሳወቀኝ ብዙ ነገሮችን የሚያሳየኝ እሱ ነው። የኔ ጥፋት እዚህ ላይ ነው። ወደ ቃሊቲ መሄድ የነበረብኝ እኔ ወደ ጎሮ ሄድኩኝ። ለምን? ልሸኛት ማለት ነው። በየዋህነት ልሸኛት። እዛ የጎሮ መንገድ ይጠፋብኛል። ተመለስ ይቅርብ ስትለኝ አይ በቃ አንድ መጥቻለሁ ገብቻለሁ በቃ እሸኝሻለሁ አልኩና ሸኘኋት። መውረጃው ላይ ስደርስ ስልክህን ካልሰጠኝ ሞቼ ይገኛለሁ አለች። እንዲህ ከመንገድ ላይ መጥቶ ሰው እንደዚህ የሚያግዝ ሰው እኔ ዛሬ አንተን ያየው ብላ አመስግና ስልኬን ተቀብላ ወዲያውኑ ደውላለች። ወዲያውኑ ስልኬን ተቀበለች። ወዲያውኑ ደውላለች። ደውላ አላነሳው። ከዛ በሜሴጅ ጽፋለች። የኔ ጌታ መንገድ ጠፋብኛል ብለኸኝ ተጨነቅኩ እና መንገዱ ሳይጠፋብህ የጎሮ መንገድ ሳይጠፋብህ ሄድኩ። ለምን ስልክ ስደውል አላነሳልኝ አለች። እኔ ከሶፋ ላይ ተኝቼ ስልኬን ማየት ልክ ስክሪኑን ስከፍተው እዛው ላይ ፊት ለፊት ነው ያለው እንትኑ ያስቀመጣቸው ማለት። ከዛ የሆነውን ነገር እንግዲህ አላውቅም። ከዛ ከሶፋ ላይ እንዴት አድርጋ እንዳነሳችኝ ብታይ እንዲህ ብትቦጭቀኝ ደስ ባላት። ይድጅ በቃ ሆረር ሆነችብኝ ላይ ሀገሬ እንሄድና እንቀባልኳት ብያታለሁ። አይሆንም በፍጹም እኔ ጓደኛ ይቻላል አለች። በቃ ይሄን ቃላት ብቻ ነው የተናገር። በቃ ወንድምሽ ነኝ። ስራ መስራት ከፈለግሽ ስራ መስራት እፈልጋለሁ፣ ስራ ስሪ። ቤት ቡና ማፍላት የጀመረችው ይሄንን ሀገራችን ሄደን እንጋባ ካልካት በኋላ ነው? ካልኳት በኋላ እኔ ጓደኛዬን ደግሞ ስትነግረኝ ከሌ ነው ስትለኝ፣ አዎ እኔም የማውቀው የምተዋወቀው መግባባው ሰው ነው። በቃ በርቺ፣ እንደዛ ከሆነ እሺ በቃ አልኳት። ጓደኛ ከሽ እኔ ሚስት አለኝ፣ በሚስቴ ላይ ሰው እንዲመጣ አልፈልግም፣ ግን ስለሰለቸኝ እኔ ሀገሬ መሄድ እፈልጋለሁ። ይህን ጉዳይ አቀርብልሻለሁ ለአንቺ እሺ ካልሽ እሺ አልኳት። አይሆንም አለችኝ። ተስማማን። ያችን ቃላት ብቻ ተናግሬያታለሁ። ከዛ ውጭ ግን የተናገርኳት ነገር የለም። ያንን በዚህ በሆነችው ነገር ላይ ይህን መልእክት ስታገኝ አውቃለሁ። እዛው
መልእክቱን ስታገኘው አይቻታል። ምክንያቱም በዛን ሰዓት እኔና እሷ ጸብ ላይ ነኝ፣ ትልቅ ጸብ ላይ ነው። ከቡና ፊዋ ጋር ምንም አይነት ግንኙነት የለኝም። የቡና ፊያ የምትለው ለትዳር አስበሃት ነበር? ስለሰለቸኝ እኔ ወደ ሀገሬ መሄድ ፈልጋለሁ፣ ሀገሬ እንሄድና እንጋባልኳት ብያታለሁ። አይሆንም በፍጹም እኔ ጓደኛ ይቻለሁ አለች። ከዛ አየችው፣ አውጥታ ስልኬን አየችው። ጠረጴዛ ላይ ነበር፣ የምግብ ጠረጴዛ አለ እንደዚህ። እኔ ከስር ፍራሻውን እንጥፌ ነው ተኛሁት። አነሳችና አየች መልክቶቹን አንድ ባንድ አየቻቸው። ለዚች ለቡና ፊዋ ነበር የላከው ወይስ ለሌላ ሰው ነው ያየችው? መልክት የቡና ፊዋን እኮ ነው የምናገርሽ። ያልኳትን ሁሉ ነገር አየች አየች። በቃ የማይሆኑትን ሆነች። በቃ የማይሆኑትን የሆነችው ያው እንዳለችው ማለት ነው ሆናለች። ከዛ ገባች፣ ጓዳ ገባችና ሽንኩርት የሚከተፍበት ቢላ አለ፣ እሱን ይዛ መጣች። እኔ ብርድ ልብስ ለብሼ እንደዚህ አያታለሁ። በቃ ስትናደድ የምታደርገውን ነገር አታውቅም። ብር ውለድ ብሏን ብር ውለድ በሉ ውለድ በየ ኢማሩ ሲታ ባቦ ሼባራ ሳታ ባ በዚህ ምንጣፎች ለምራከል ማን ያስሻለው ያላችሁበት ምንጣፍ ጫፍ ከፈረ ብር ያገኛችሁ ለሚያምነው ሁሉ ይቻለው ወንበር ያደረኩ እንዳይታጠፍ ሰው እንዲቀመጥበት እያደረኩት ነበር። እንደውም በጣም ገርሞኛል። እግዚአብሔር ይችላል። ከምንጣፉ ስር ወደ ላይ አነሳው። ከዛ በእምነት አዘዝ። ከዛ ሳነሳ 100 ብር አገኘሁ። ከዚህ አምሹ የተቀመጣችሁ ወንበር ብር ይወልዳል። እግዚአብሔር ምስክሬ፣ ከዚህ ኮርኒስ ላይ እናንተ እያያችሁ ብሩ ዘንባል አትለኝም። እኔ ከመናገሬ በፊት ለአንተ ሌሎች ትልቅ ሰዎች እስቲ መልስ ይስጡ ነው ለድርጊቱ። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ህግ ይጠይቀኛል ምናምን አትል። እኔ የምለው ግን ማለት አሁን ኖርማሊ ብዙ ሰው ከሃይማኖት ጉዳይ ጋር ያያይዘዋል እንደዚህ አይነቱን ጉዳይ። ይሄ ሃይማኖት ጉዳይ ነው ብዬ አላስብም። እኔ በተደጋጋሚ እንደነገርኳችሁ ማጭበርበር ነው፣ ሰዎችን ማታለል ነው። በነገራችን ላይ እግዚአብሔር ይሄ መንግስት ያተመውንም የአሜሪካ መንግስት ያተመውንም የእንግሊዝ መንግስት ያተመውንም የወረቀት ገንዘብ የማባዛት ሐሳብ የለውም። ገንዘብ ሚኒስቴር አይደለም እግዚአብሔር፣ ምድራዊ ነገር ነው። ገንዘብ ወርቅ፣ ነሐስ፣ ምናምን ኒኬል ምናምን እኔና እናንተ የፈጠርነው በጣም ተራ ትርኪ ምርኪ ነው። የእግዚአብሔር መንግስት ከዚህ ጉዳይ ጋር ግንኙነት የለውም። ምን አይነት የአንደኛ ክፍል ጨዋታ ነው የምትጫወቱት? ግን እኔ በጣም የሚገርመኝ እኮ ነው ተቀባዮቹስ ምድረ ሰነፍ እንዴ! እንደው አይደብርሽ? እግዚአብሔር ይችላል አልክ። እንደው አነጋገር ራሱ ምን ሮናልዶ አረከው? ይችላል አይችልም? ድሮ ወደነ የሚችለው የተፈጠርከው እኮ እግዚአብሔር ነው። ምንድነው የምትነግሩን? እኔ እኮ ያልገባኝ እኮ ይሄ ምንድነው? ወንጌል ነው? ወንጀል ነው። በነገራችን ላይ ወንጀል ነው። ኖርማሊ ሰዎችን ማጭበርበር ሲምፕሊሲቲ ኦፍ ማይንድ የሚባል ነገር አለ። ሲምፕሊሲቲ ኦፍ ማይንድ ማለት በተለያየ ነገር ተይዞ የሰው ልጅ ይምታታል፣ ይጭበረበርበታል፣ ችግር ያጭበረበርበታል፣ በሽታ ያጭበረበርበታል፣ ጭንቀት ያጭበረበርበታል፣ ቤት ኪራይ ማጣት ያጭበረበር፣ ስራ ማጣት። እንደዚህ አይነት ሰዎችን ሰብስበህ አድቫንቴጅ መውሰድ እነሱ ላይ ማለት ወንጀል ነው። በኢትዮጵያ ወንጀል ያመጣ ግርም ተቀምጧል። ምንድነው እየተሰራ ያለው? በያደራችሁ ተሰብስቦ ምንጣፍ ስር እግዚአብሔር ገንዘብ ቀተረ መጥቶ እንደዚህ አርጎ ከዛ በኋላ እነሱ ሲያነሱት ምንጣፍ ይወልዳል። ገንዘብ ውለድ በሉት ትላለህ። የፈረንጅ ላማረከው እንደ ምንጣፍ የሚወልደው እንዴ? እንዴት ነው የምታስቡን? ዩኒፎርም የለበሰ የኬጂ ተማሪ ነው እንደምን መስላችሁ? እንደው የተሰበሰባችሁትስ እንደው አንቺን የመሰልሽ ሴትዮ እንደዚህ አይነት ምስክርነት ስትጪ ቲያትር ነው ይሄ። ዳይሬክተሩ ከኋላው ነው ዳይሬክት የሚያደርገው። የተረፈው ሰው ተሰብስቦ እንትን የሚለው እግዚአብሔር ከገንዘብ ጋር ግንኙነት የለውም። እደግመዋለሁ። እግዚአብሔር ከወረቀት ብር ጋር ግንኙነት የለውም። የእግዚአብሔር መንግስት ወረቀትም ቪኤትም ጂ+5ም ጂ+7ም አይደለም። ለእግዚአብሔር መንግስት ብቁ ነኝ ያልኳችሁ አልበቃም። ግን ሌላ እንደሆነ የእግዚአብሔር መንግስት ታውቃላችሁ። እናንተም ቪኤት የሚሰጥ እግዚአብሔር፣ ጂ+5 የሚሰጥ እግዚአብሔር ከዚህ ኮርኒስ ላይ ገንዘብ ይዘንባል ትላለህ። ይዘንባል ገንዘብ። እንዴት ነው ገንዘብ የሚዘንበው? መሬት ላይ ገንዘብ መርገጥ፣ ምንጣፍ ስር ገንዘብ መርገጥ፣ እንደዚህ አድርጎ እንትን ማድረግ ወንጀል መሆኑን አታውቅም? እዚህ ሀገር ውስጥ አትችልም እኮ እንደዛ ማድረግ። መሬት ላይ ገንዘብ አላግባብ ቢዩዝ ማድረግ አትችልም እኮ። ብሔራዊ ባንክ መመሪያ አለው። ትታሰራለህ። ወንጀል ነው።
ገንዘብ ስትረግጡ ስትበትኑ ከሰማይ ላይ ምናምን ስታደርጉ መሬት ላይ ስጥሉ ምናምን ወንጀል ነው። ናይት ክለብ የሚበትነው ወንጀል ነው። አንተ ጋር የሚበትነው ክለብ የዛ ሙዚቃ ስላለ ዳንስ ስላለ ነው። አሚን እሱ ኦልሞስት ዘ ሴም። ምንድነው እነዚህን ሰዎች ለምን አታቆሙም? ደናዎቹን ሰዎች ለምን አትሰሙም? እንደው ይሄን ድርጊት እኮ እዛ ውስጥ ያሉ ወንጌላውያን ውስጥ ያሉ ሰዎች ራሱ እየተቃወሙት ነው። ፓስተር ቸር ሚሊዮነር ትሆናለህ ሲባል አሜን ይላል። ምን ማለት ነው ሚሊዮነር ትሆናለህ ማለት? ከየት አምጥተህ ነው ሚሊዮነር የምትሆን? ሲጀመር ሚሊዮን ታውቃለህ ስንት መቶዎች ውስጡ እንዳሉ? አይቻልም እንደዚህ። ምን አይነት ማህበረሰብ ነው እየፈጠርን ያለን? ለዚህ ነው በጣም ብዙ ሰው መሮታል። አሁን እዚህ ቦታ የሚነገር ነገር መሮታል፣ አቅለሽልሾታል። አይወዱትም። እዚህ ጋር እዚህ ከዚህ ምስባክ ለሚወጣን ነገር ብዙ ሰው አይወደውም። ለምን ካልከኝ አየር የለማ። ትጠረምሳለህ፣ ትቀልባለህ፣ ትሆናለህ አይባልም። አትሆንም። ትጸልያለህ፣ ውስጥ በእግዚአብሔር ባስቀመጠውን ታለንት ታገኘዋለህ፣ ትለፋለህ። እግዚአብሔር የጉልበትህን ስራ የእጆችህን ስራ ይባርካል። ፒሪድ። አስማት ምናምን የለም። እግዚአብሔር የሥርዓት አምላክ ስለሆነ ቁጭልሽ ጌታ አለ። እኔ ጌታ ቃል ተናግሮኛል፣ በነቢዩ በኩል ቁጭ ብለሽ ነው የምትበይ ብሎኛል አይልም። እግዚአብሔር ከቃሉ ውጪ እግዚአብሔር ስለማይሰራ። ስለዚህ አንዱ መከራን እያመጣብን ያለው ነገር ቤተክርስቲያን እንደዚህ አይነት ሰዎችን ማጎሪያ ተደርጎ መታሰቡን የጎበዝ የጠንካራ ሰዎች የእግዚአብሔርን ሐሳብና ፈቃድ የተረዱ ሰዎች ፈቃዱን ለመፈጸም የሚሮጡ ሰዎች የእግዚአብሔር ብርሃን የበራላቸው ሰዎች ኃላፊነታቸውን ለመወጣት ራሳቸውን ለእግዚአብሔር ጸጋ አሳልፈው የሰጡና ፈቃዱን ለማድረግ የተዘጋጁ ሰዎች መሰብሰቢያ ነው። ሐዋርያቱ ይሄንን ያስተማሩት። እኔ አዲስ ትምህርት እያስተማርኩ አይደል። ግድ የላችሁ ምረፉ፣ ግድ የላችሁ። ይሄ አያስኬደንም፣ ለወደፊት የሚያዛልቀን መንገድ አይደለም ይሄ። እና እንደዚህ አይነት የማጭበርበር ነገር ተዘርግቶ በእግዚአብሔር ስም መደረጉ ያሳምመኛል። እግዚአብሔርን ስለምፈራ፣ እግዚአብሔርን ስለምወድ፣ እግዚአብሔር ስለሚያኖረኝ፣ እግዚአብሔር ኢትዮጵያን ስለሚያኖራት ይሄንን አምላክ እንዴት አድርገ ነው በስሙ የኢትዮጵያ 100 ብርና 200 ብር እንደው ቢሰጥ ራሱ እግዚአብሔር እንደው ቢሰጥ 100 ብር ምንጣፍ ስራ አስቀምጦ እግዚአብሔር 100 ብር ይሰጣል። እኔ 500 ልስጣችሁ እዛው ስላላችሁት ሰዎች ቢስማ ምን ይላሉ እንደው